አቤት ኮሜንታተር ደግሞ እኔ ያልከፍልም አልኩ እንዴ ጠየቅኳት። በቃ አመብልስ ማን እኮ ቻንስ አድቫንቴጅ ነው ማየው። ሰላም ሰላም ሳምዬ ኔትወርክ ነው። ኦኬ እሺ ሶሪ ይሰማል? ሳሚ እሷ እንድትመጣ ሳምዬ ይሰማል? አዎ መጽሐፍ ከምንድን ነው በሱሪዬ እንዴት ነህ? እንዴት ናችሁ? ይሰማ ከሆነ ትንሽ ከካሜራ መደገፍ አልቻልኩም። በኋላው በጣም ተጠጋሽ እኮ ስልክ ውስጥ ነው የገባው። የት ሄድ እንዲሰማ ነው ወደ ኋላ ይሰማ አይደለም የትም ሆነሽ የሚሰማ ከሆነ ይሰማል። ከካሜራው ትንሽ ወደ ኋላ ነው። አይመችሽም ያለሽበት ቦታ። ካልተመቸሽም ችግር የለም። ሳሚ ሱሪዬ እንዴት ነህ? ኔትወርክ ከካሜራው እንደዚህ ማውራት ትችላለህ ሳሚ? አዎ ትችላለሽ፣ ግን እንደዚህ በጣም ተቀረብሽ ካሜራ ውስጥ። የት ሀገር ነው ያለሽው ሳሚ? ሰው አረብኩኝ አሁን ጥሩ ነው እንደዛ ሆነሽ። እሺ እሺ ሜላት ደህና ነሽ ወይ? እሺ ይሰማል? ይሰማል። እግዚአብሔር ይመስገን ስላገኘሁህ መንሱር ደስ ብሎኛል። ስለጋበሰኝ ሳሚ ደግሞ እጅግ በጣም አድርጌ አመሰግናለሁ። የሁል ጊዜ አስተማሪ አጋዤ ሳሚ ቤተሰቤ ወንድሜ ነው እና እጅግ በጣም አድርጌ አመሰግናለሁ። ሜላት አለም እባላለሁ። በብዙ ውጣ ውረድ ያለፍኩ ሴት ነኝ። ለ7 ዓመት የመዳም ቅመም ሆኜ ሰርቻለሁ። ያደግኩት በቤተሰብ አይደለም። እናት አባት የለኝም። ፋሚሊ ውስጥ አላደግኩም። በሴትነቴ ብዙ ጊዜ ጾታዊ ጥቃት ደርሶብኛል። ነገር ግን ነገሩን በይቅርታ ሽሬ በቂም በተንኮል የሚመጣ ለውጥ ስለሌለ ነገሩን በይቅርታ ሽሬ ዛሬ አዲስ ምድር የሚል መጽሐፍ ለማሳተም በቅቻለሁ። ስለዚህ ሁሉም ነገር ቅዠት አይደለም። ቅድም እንደተባለው ቅዠት አይደለም። ያሰባችሁት ነገር ላይ መድረስ ትችላላችሁ። በኔጌቲቭም በፖዘቲቭም ነገር ሁል ጊዜ ያብሰለሰላችሁትንና ያሰባችሁትን ታገኛላችሁ። ይሄ እኔ ምስክር ነኝ። ነገር ግን ቂምም ከያዛችሁ እሱ ነው የሚገጥማችሁ። ፖዚቲቭሊም ጥሩ ነገር ካሰባችሁ እሱ ነው የሚገጥማችሁ። ሰው የዘራውን ያጭዳል። ለዚህ ደግሞ እኔ ምስክር ነኝ። እናንተ ህልማችሁን ለመኖር እናንተ ሰላም ለመሆን እንደ ህዝብ እንደ ግልም እንደ ሀገርም በይቅርታ ልብ በንጹህ ልባችሁ በፖዚቲቭ አመለካከታችሁ ያሰባችሁት ደረጃ ላይ ትደርሳላችሁ። ዛሬ ያሰባችሁት የዛሬ 5 ዓመት የዛሬ 2 ዓመት የዛሬ 1 ዓመት ሊሆን ይሆናል። እርግጠኛ ነኝ። እኔ ምስክር ነኝ። ዛሬ አስባችሁ ዛሬ ሳትሆኑ ነገር ግን ዛሬ 1 ዓመት ኦር የዛሬ 3 ወር ሰክሰስፉል መሆን የማትችሉበት ምንም ነገር የለም። ለዚህ እኔ ምስክር ነኝ። ነገር ግን ሁል ጊዜ መልካም ማሰብ አለባችሁ። ሰዎችን መውደድ መቻል አለባችሁ። የሆነን ሰው እየጠላችሁ እናንተ መወደድ ፍጹም የማይሰውን እየተቻለች ስለለም። እኔ ዛሬ አስተማሪ ነኝ። ትናንትና ግን ያስተማሪ ማህበረሰብ የለም። ያስታደገኝ እናት አባት የለም። ያገዘኝ እህት ወንድም የለም። ነገር ግን ያንን ቁስሌን ሽሬ ዛሬ እኔ አስተማሪ ሆኛለሁ። ምክንያቱም በውስጤ ቂም በቀል የለም። ያላስተማረኝን ማህበረሰብ አላስተምረው አይደለም፣ አስተምራለሁ። ለህልሜ መሳካት የይቅርታው አንደኛው የይቅርታ መንገዴ ነው። ህልሜ እንዲሳካ የረዳኝ የሰዎች ይቅር ስላልኳቸው ነው። ቁስሌን እያብሰለሰልኩ 10 ዓመት 20 ዓመት መኖር ተገቢ አይደለም። ስኬታማ መሆን አንችልም። ስለዚህ ህልማችሁ ላይ መድረስ ትችላላችሁ። መልካም ሰው ሁኑ። መልካም ሀሳብ አስቡ። ሀሳብ ዘር ነው። ዘር ይበቅላል፣ ያብባል፣ ያድጋል፣ ያቆጠቁታል። ጥሩም ሆነ መጥፎ፣ መራራም ሆነ ጣፋጭ ትበሉታላችሁ። ወደዳችሁም ጠላችሁ ሰው የዘራውን ነው የሚያጭደው። መጽሐፍሽ እንዴት ነው የሚያገኙት? እና ስለ መጽሐፉ ምን መገፋቶችና መጠላት ደግሞ ሳሚ ምን ይላል? ውደቁ፣ መውደቅ ጥሩ ነው ይላል። ውድቀታችሁን አትጥሉት።
ዛሬ የወደቃችሁት ነገ ሸጋገራ ድልድያችሁ ነው። ውድቀታችሁን አትጥሉት። ያልፋን የማያልፍ ነገር የለም። እኔ ምስክር ነኝ። ኔትወርክ እያቆራረጠኝ ነው። ዝም ብዬ ነው እያወራው ያለሁት። ሳሚ ስለ መጽሐፍሽ ውስጡ ምንድን ነው ያለው? ሰው ለምንድን ነው ያንቺ መጽሐፍ የሚገዛው? ኦኬ፣ ይህ መጽሐፍ መጀመሪያ የእኔ ታሪክ አለበት። ከኔ ታሪክ ብዙ ሰው ይማራል። ምክንያቱም ትናንትና ያለ እናት ያለ አባት ያደገች ሴት፣ በጾታዊ ጥቃት የደረሰባት ሴት፣ አረብ ሀገር 7 ዓመት የለፋች ሴት፣ የተገፋች የተጣለች ሴት፣ ትናንትና አትበቅልም ተብላ የትም የተዘራች ሴት ዛሬ በቅላ ይሄን አፍርታለች። እኔ ትምህርት ሆናቸዋለሁ በእኔ ታሪክ ውስጥ። ሌላው ምንድን ነው? ሰው ማን ነው የሚል አለ። ሰው ማን ነው? ሰው ሰውነቱን ሰው ተፈጥሮውን ካወቀ የትም ደረጃ መድረስ ይቻላል። ሳሚ የደረሰበት ደረጃ መድረስ እችላለሁ። መንሱር የደረሰበት ደረጃ መድረስ እንችላለን። ሰው አእምሮውን ተጠቅሞ እግዚአብሔርን በማመስገን በየትኛውም ሃይማኖት ዛሬን በመኖር መልካም ሰው በመሆን መኖር ይቻላል። ሰክሰስ መሆን ይቻላል። ሰው ማን ነው የሚል አለ። የይቅርታ ተምሳሌቶችና የይቅርታ ጥቅሞች አሉት። ስለ ፖዚቲቭ እና ኔጌቲቭ ቲንከር አመለካከት አለው። 12 የአእምሮ ክፍሎችንም ያካታል። ብዙ ትምህርታዊ ነክ አለው። እጅግ በጣም ብዙ አስተማሪ ነው። የት ነው የሚያገኙት? ለጊዜው እኔ ጋ ነው ያለው። ለማከፋፈያ አልሰጠሁም። እኔ ጋ ነው ያለው። በዚህ አጋጣሚ ሳሚ ቤት የማውቃት እህቴ ገኒ ትባላለች። ዱባይ ሄጄ መጽሐፌን እንድሸጥ የቪዛ ስፖንሰር ሆናኛለች። አመስግኑልኝ። ዱባይ ሊሄድ ነው የመጽሐፍ ይዤ። ኢትዮጵያ ውስጥ ያሉ ደግሞ በስልክ ቁጥር እየደወሉ ቢጠይቁ የትኛውን ቦታ ላይ ማድረስ እችላለሁ። ምክንያቱም የመጽሐፍ የትኛውም ሰው